ሃይማኖቱን ለማስጠበቅ ብሎ የሚያደርገው ነገር ሰማዕትነት አይደለም ወይ? ወደ ክርስቶስ መመለስና ወደ ራስ መመለስ አንድ አይነት አይደለም። እንግዲህ በመጀመሪያ ደረጃ እንደውኛ ክርስቲያን ነን ወይ? ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ሰማዕትነትማ ውስጥን ካዘጋጀው መታረድ እኮ ጸጋ እኮ ነው። ክርስቲያኑን መዋልም አልቻልንም፣ ክርስቲያኑን ማደርም አልቻልንም። እንኳን ሰማዕት ልንሆን እንኳን ያማ ሌላ እኮ ነው። እሱ እንኳን ጸድቃለሁ ኃይል ጻድቅ፣ እቀደሳለሁ ኃይል ቅዱስ፣ እነግሳለሁ ኃይል ንጉስ፣ ሁሉ በእጁ ሁሉ በእጁ ሁሉ በደጁ። እኔ እኮ ጸድቃለሁ ብዬ ነው፣ እኔ እኮ ዋጋ ጠብቄ ነው። ይሄ ምን ቁም ነገር ነው አለ። የተወደዳችሁ በክፍል 2 ተመልሰን መተናል። እንደ ማር እንደ ወተት የሚጣፍጠውን የማይጠገበውን የኔታን ትምህርት ለመስማት እንግዲህ ድጋሚ ተገናኝተናል። ዛሬ የምናወራው በጣም ዘመኑን የዋጀ ርዕሰ ጉዳይ ነው። ስለ ሰማዕትነት ነው። ሰማዕትነትን ከየት ተነስቶ የት ድረስ ነው የሚለውን ነገር እጅግ በጣም የብዙዎቻችንን የዕለት ተዕለት ጥያቄ የሚመልስ ቆይታ ከየኔታ መጋቢ አዲስ እሸቱ ጋር በሰሌዳ ሚዲያ እናደርጋለን። ሰሌዳ ሚዲያ አዲሱ የራሳቸው የኔታ መጋቢ አዲስ እሸቱ ሚዲያ ነው። በዚህ በዩቲዩብ እንግዲህ የኔም የዶንኪ ቲዩብ ቤተሰቦች በአጠቃላይ የኔታ ወዳጆች የኔታ የሁሉም ወዳጅ ናቸው። ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ምክንያቱም በከፍተኛ ዝግጅት ድንቅ ድንቅ ፕሮግራሞች ተሰናድተዋል። ኖቲፊኬሽን እየደረሳችሁ ከአባቶቻችን ከእውነተኛዎቹ ምንጮች እውነተኛ ማርና ወተት የምንቀዳበት ሰዓት አሁን ነው። እስካሁን እንግዲህ እኛ ልጆች ሚዲያውን ይዘነው ብዙ ትክክል የሆኑ ወይም ደግሞ የተሳሳቱ መረጃዎችን በሚዲያው ብዙ ሲንሰራፋ ሲሰራጭ እንደኖረ ታውቃላችሁ። አሁን ግን አባቶቻችን ሊቃውንቱ ወደፊት መጡልን ማለት እውነተኛው መረጃ ከእውነተኛው ምንጭ የምንቀዳበት ትልቅ እድል አገኘን ማለት ስለሆነ ከዚህ ሚዲያ ሌላ ሰብስክራይብ የሚደረግ ሚዲያ አለ ለማለት አልደፍርም። ስለዚህ ይህን ሚዲያ ሰብስክራይብ ማድረግ የመጀመሪያ ስራችን ይሁን። የኔታዬ እንደምን አሉ? እግዚአብሔር ይመስገን። እንዴት ነሽቱ? እንኳን በራስዎት ቤት በድጋሚ ተገናኘን። አሜን። እንኳን አብሮ አገናኘን። እንኳን አገናኘን። ያው ባለፈው እንዳልኩት በጣም ደስተኛ ነኝ። እርሶ ብቻ ሳይሆኑ እርሶም የሚያውቋቸው ብዙ ሊቃውንት እንደዚህ ወደፊት ቢመጡልን ሀገር ትድናለች ብዬ አምናለሁ። ዛሬ የምናወራው ስለ ሰማዕትነት ነው። የኔታ በጣም ጥሩ። ዝግጁ ኖት? አዎ። እሺ፣ የመጀመሪያ ጥያቄ እውነት ነው መቼም የቅዱስ ጴጥሮስን ያክል ቅድስና ወይም መንፈሳዊ ሕይወት ሊኖረን ይገባል ቅድም እንዳሉት አይነት ብቃት ላይ ለመድረስ። ነገር ግን አሁን ላይ ባለው ለምሳሌ ሰው በሚችለው ሃይማኖቱን ለማስጠበቅ ብሎ የሚያደርገው ነገር ሰማዕትነት አይደለም ወይ? ክርስትና ከክርስቶስ የተፈለቀቀ ነው። የወርቅ ፍልቃቄ ወርቅ ነው ብለናል። እሺ፣ ክርስትና መስራቹ ክርስቶስ ነው። ይሄ ማለት ምንድነው? ዋጋ ተከፍሎበታል። የከፈለውን ዋጋ የህይወት ታሪክ ብለን ጠቅላላ አርገን ከመጣበት ሰማይ እስከ ተሰቀለበት ቀራንዮ የመጨረሻውን የውርደት ጫፍና የመጨረሻው የክብር ጫፍ አሳይቶናል። ክርስቶስን ስናጠና ክርስትናን እያጠና ክርስትና ውስጥ እነዚህ ነገሮች አሉ ማለት ነው። ክርስትና ውስጥ ጾምና ፋሲካ አለ። ክርስትና ውስጥ ሞትና ህይወት አለ። ክርስትና ውስጥ መከራና ደስታ አለ። ክርስትና ውስጥ ልክ እንደ ክርስቶስ ማለት ነው። አሁን የክርስቶስ ታሪክ ውስጥ እናጠና እንጀራ በርክቶ አበላ ብለህ ደስ የምትል ቃል ትናገራለህ። ፈቀቅ ደግሞ ተራበ የሚልም አለ። ውሃውን ወይን አደረገ ይጣፍጣል። ተጠማ ደግሞ እዛ አለ። አልዓዛርን አስነሳ ይጣፍጣል። እዛ ሞተ ደግሞ ሌላ ጉዳይ ነው። ለምጻሙን አነጻ ስትል ደስ ይላል። እዛ ደግሞ ተገርፎ ራሱ እንደዚህ ሆነ ስትል በልብሱ ጫፍ ደም ሲፈሳት የነበረችውን ሴትዮ ፈወሰ ትላለህ። እዛ ደግሞ ተገርፎ ልብሱ በደም ተጨማለቀ ብለህ ትናገራለህ። እዛ በጭቃ አይና በራ ብለህ ትናገራለህ። እዚህ ደግሞ ምራቅ ተተፋበት ብለህ ትናገራለህ። ስለዚህ በክርስቶስ ሕይወት ታሪክ እንዳየነው በክርስቶስ ዘመን ውስጥ መከራና ደስታ፣ ከፍታና ዝቅታ፣ ክብርና ውርደት ጎን ለጎን ናቸው። እንግዲህ ክርስትና የክርስቶስ ውጤት ከሆነ በዚህ ውስጥ ነው የምናልፈው ማለት ነው። እንግዲህ በመጀመሪያ ደረጃ እንደውኛ ክርስቲያን ነን ወይ? እሺ፣ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ምዕራፍ 10ኛው አንቀጽ ላይ ከቁጥር 1 ጀምሮ በጣም ደስ የሚል ቃል ተናግሯል። እሺ፣ እንደው ግዙን ላነበውና ወደ አማርኛ ተረጉሟል። አንሰ እፈቅድ ክርስቲያነ እሰመይ ወክርስቲያነ አሃሉ። በመጀመሪያ እኔ ክርስቲያን ተብዬ መጠራት እፈልጋለሁ። ወክርስቲያነ አሃሉ፣ ክርስቲያን ሆኜ መኖርም እፈልጋለሁ ይላል። የመጀመሪያው ክርስትና ተብሎ መጠራት ያው የመጀመሪያዎቹ ክርስቲያን ተብሎ ተጠርተዋል ብያለሁ። አሁን ደግሞ በእኛ ከዛ በኋላ ያለው ደግሞ
ክርስትና ማለት ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ተጠምቀው የሥላሴ ልጅነትን የመንግስተ ሰማያት ዜግነትን ያገኛሉ። ይሄ ለማንኛውም ክርስቲያን የሚሰጥ ነው። በ40 ቀን በ80 ቀን የተነሳ እንግዲህ አሁን አንተ አቡነ ተክለ ሃይማኖትም አንተም የ40 ቀን ተጠማቂዎች ናቸው። ሚስትህም አርሴማም የ80 ቀን ተጠማቂዎች ናቸው። መጀመሪያ አሰጣጡ ላይ ችግር የለበትም። ሁላችንም እኩል እንቀበለዋለን። ነገር ግን አባቶች ሲመስሉ ምን ይላሉ? በ40 በ80 ቀን የምንቀበለው ክርስትና በቀላል ምሳሌ ንገር። ክብሪት አለች፣ ለኮስኳት ክብሪቷን። ይቺ ክብሪት ወጥ ትሰራለች? አትሰራም። እንጀራ ትጋግራለች? አትጋግርም። ወጥ እንዲሰራ እንጀራ እንዲጋግር ስራ እንዲሰራ ምን መሆን አለበት? ማንደጃው መንደድ አለበት። ማንደጃው ጋር መገናኘት አለበት። ልክ በ40 በ80 ቀን የሚሰጠን ጸጋ የተዳፈነ ክብሪት ነው ይላሉ አባቶቻችን። አቡነ ተክለ ሃይማኖትና አንተ ይሄን ክብሪት እኩል ነው የተቀበላችሁት። እሺ። ባለቤትና አርሴማ ይሄን ክብሪት እኩል ነው የተቀበሉት። እሺ። ልዩነቱ መቼ ይጀመራል ሲባል ለኩሶ እንጨት ማቅረቡ ላይ ማለት ነው። አንተ በ40 ቀን ክርስትና ተነስተህ በዛው ዝም ብለህ ጠፍተህ ትቀራለህ፣ ክብሪቱን አጥፍተህ። አቡነ ተክለ ሃይማኖት ግን ጾሙበት፣ ጸለዩበት፣ ተሰገዱበት፣ በጎ ስራ ሰሩበት። ጊዮርጊስ ነደደበት፣ ታረደበት፣ ተገፈፈበት፣ ዋጋ ከፈለበት። ክብሪቱን አየህ፣ ያንን ክብሪቱ ከተለኮሰ በኋላ ውጤት ማምጣቱ ላይ ነው። አያውን ትልቁ ችግር አሁን በ40 በ80 ስያሜ አናቢያው ጊዮርጊስ ምን አለ? ክርስቲያን ተብዬ መጠራት እፈልጋለሁ ማለት ምን ማለት ነው? ክብሪቱን እንደመቀበል ማለት ነው። እሺ። ከዛ ክርስቲያን አሃሉ ክርስቲያኑኛ መኖር እፈልጋለሁ አለ። ቀጥሎ አሁን መኖርን ይተነትነዋል። መኖር ምንድነው ሲባል መኖርን ኪዳነ ወልድ ክፍሌ ሀይው ህይወት ማለት መኖር ማለት ነው። በእኛ ኑሮ ማለት ነው። ሀይው ሀይወ ኖረ ኑሮ ሲተረጉም ምን ብለዋል? መኖር ማለት ተወልደን እስክንሞት ነግቶ እስከሚመሽ ተሹመን እስክንሻር አጥተን እስክናገኝ አግኝተን እስክናጣ አትርፈን እስክንከስር ከስረን እስክናትርፍ ያለው የህይወት ምልልስ ነው። ክርስቲያኑኛ መኖር ተብዬ መጠራት እፈልጋለሁ ካለ በኋላ ክርስቲያኑኛ መኖር እፈልጋለሁ ማለት ነው። በ40 በ80 ቀን የተቀበልኩትን እንደ ክብሪት ያለው ለኩሽ አንድ እጄ ማቀጣጠል እፈልጋለሁኝ ማለት ነው። አሁን ከዛ በኋላ ይተነትናል። ክርስቲያነ አአል ወክርስቲያን እቢት ክርስቲያኑኛ መዋል እፈልጋለሁ። አሁን ኑሮ ሲተነትነው ነው። ክርስቲያኑኛ መዋል እፈልጋለሁ፣ ክርስቲያኑኛ ማደር እፈልጋለሁ። ክርስቲያኑኛ መዋል ማለት ጧት ከቤት ስትነሳ ፊትህን ታጥበህ ፀጉርን አበጥረህ ቦርሳህን ይዘህ ቢሮ ትገባለህ። ነጋዴ ልትሆን ትችላለህ፣ ሱቅ ልትገባ ትችላለህ፣ ዶክተር ልትሆን ሐኪም ቤት ልትገባ ትችላለህ፣ ሰራተኛ ልትሆን ትችላለህ፣ ቢሮ ትገባለህ። አንተ ክርስቲያን ሆነ መዋል ነው የፈለከው። ሰው ሆነ መዋል አይደለም። ነጋዴ ብቻ ሆነ መዋል አይደለም። ሐኪም ብቻ ሆነ መዋል አይደለም። ፖሊስ ብቻ ሆነ መዋል አይደለም። ያ ክርስቲያን ፖሊስ፣ ያ ነጋዴ ፖሊስ፣ ያ ክርስቲያን ዶክተር፣ ያ ክርስቲያን የቢሮ ሰራተኛ ክርስቲያን ሆኖ ነው ወይ የዋለው ብለህ መገምገም አለብህ። ለምሳሌ ክርስቲያኑን ዶክተሩን ክርስቲያኑን መዋል ከፈለክ በሽተኞች እንዴት ነው ያቀበልካቸው? በሽተኛው እንዴት ነው ያስተናገድክ? እየገላመጥክ እያንገላታህ እየተሳደብክ እያንጓጠጥክ። በነገራችን ላይ አንተ ያቀረብከው ልጅ ይሄ ሰውነቱ 14 ዓመት የሞላው የተለየ ቆዳው ታስታውሷል? እስቲ ንገረኝ። ለየት ያለ ስለሆነ ቆዳው ትምህርት ቤት አንመዘግብም ብለውት በጣም ሲሰቃይ ነበር። እና እኔ እሱ የተናገራት ቃል በቀደም ኢንተርቪውን ስሰማ ጠቅ አድርጎ በጣም ነው ያስተማረኝ። ምን አለ? እኔ ሰውነቴ ቆስሎ እናቴን አይምሮዋን አቆሰሏት። ትዝ ይልሃል? በጣም ትልቅ ንግግር እኮ ነው። አየህ፣ አንዳንድ ጊዜ ሰዎች ሰውነት ልብን ያቆስሉሃል። ምላስ ጦር ነው ይባላል። ትልልቁ የዓለም ጦርነት መነሻው እኮ ጦረኛ ምላስ እኮ ነው። በየቦታው አንገት ያስደፋናቸው፣ ተስፋ ያስቆረጥናቸው፣ መኖራችን ያስጠላናቸው ሰዎች አሉ። አሁን አንተ ቢሮ ገብተህ ወንበር ላይ ተቀመጥክ፣ ፊት ባለ ጉዳይ መጣ። አንተ ባለስልጣን ሆነ መዋል አይደለም የፈለከው። ምን ሆነ መዋል ነው? ክርስቲያኑ ነው መዋል ማለት ነው ያለብህ። አየህ፣ እፊት የቆመውን ባለስልጣን ባለ ጉዳይ በክርስቲያን አይን አይተዋል ወይ? በሃይማኖት አይን አይተዋል ወይ? አንተ የምታየው እኮ በስልጣን አይን ነው፣ በሰው አይን ነው የምታየው። እጁ ላይ ምን አለ? ገንዘብ አለ ወይ? ጉቦ ይከፍለኛል ወይ? በእግር ነው የመጣው፣ በእጅ ለምን አትመጣም? ዛሬ በጣም ቀላል ጉዳዮች ገንዘብ በማጣት አልተወሳሰቡም እንዴ? ተወሳሰቡ።
ዶክተሩ ክርስቲያኑን የመዋል ነው የምፈልገው ብለህ ፋርማሲ ገብተህ ሆስፒታል ገብተህ መጠቀሚያው ያለፈ መድኃኒት እየሸጥክ በሽተኞችን እያንጓጠጥክ የበሽተኞች ምስጢር አሳልፈህ እየሰጠህ አየህ ክርስቲያኑን መዋል አልቻልክም ማለት ነው። በየሱቁ ቅቤው ላይ ሙዝ፣ ጤፉ ላይ አሸዋ፣ በርበሬው ላይ ሸክላ እየጨመሩ ሚዛን እያጎደሉ የሚሸጡ ነጋዴዎች ክርስቲያኑን መዋል አልቻሉም ማለት ነው። አየህ አንድ ፖሊስ መንግስት የቀጠረው ደሞዝ የሚከፍለው ሌባ እንዳንገላታ አይደለም፣ ሌባ እንዲይዝ ነው፣ ህግ እንዲያስከብር ነው። ስለዚህ አንድ ሌባ ለመያዝ ጉቦ ከፈለገ ከተቀበለ ባለ ጉዳይ ካንገላታ ክርስቲያኑን መዋል አልቻለም። አባ ጊዮርጊስ የሚለው ምንድነው? ክርስቲያኑን መዋል እፈልጋለሁ አለ። ክርስቲያን እቢት ክርስቲያኑን ማደር እፈልጋለሁ። ዛሬ በየማታው ስንት ወንጀሎች ይሰራሉ። ክርስቲያኑን የሚያድር ሰው እኮ ቅዱስ ዳዊት ምን አለ? ወበምስካቤኒ ይዘከረከ በምኝታዬ ሆኜ አስብሃለሁ አለ። አስብሃለሁ በምኝታዬ አስብሃለሁ። ዛሬ ምኝታዎቻችን የእግዚአብሔር ማሰቢያ ናቸው። ዛሬ ስንት ዝሙት አይፈጸምባቸው፣ ዛሬ ስንት ወንጀል አይሰራባቸው። በጨለማ የሚሰሩ ወንጀሎች ስፍር ቁጥር አላቸው። ስለዚህ እኛ ክርስቲያኑን መዋልም አልቻልንም፣ ክርስቲያኑን ማደርም አልቻልንም። እንኳን ሰማዕት ልንሆን እንኳን ያማ ሌላ እኮ ነው። ወይ አንገትን ለሰይፍ ለመስጠት እኮ መጀመሪያ አእምሮ ለመጻፍ ተሰጥቷል ወይ? ሰውነት ለንስሐ ተሰጥቷል ወይ? ሰውነት ለቅድስና በቅቷል ወይ? ስጋው ደግሞ ከቂም ከበቀል ከጥላቻ ነጽተናል ወይ? ዛሬ እኮ ከአረመኔዎቹ ሰይፍ እኮ ይልቅ እኮ ዛሬ እያረደን ያለው እኮ የኛ ምኞት እኮ ነው፣ የኛ ፍላጎት እኮ ነው። በየቢሮ ያለው ተንኮል፣ በየሱቁ ያለው ተንኮል፣ በየትዳሩ ያለው ተንኮል፣ እንደ ዛሬ ቤተክርስቲያኒቱ ሰማዕትነት እየተቀበለች ያለች እኮ ከካህናቱ ከጳጳሱ ከኛ ከፋት ጭምራለም። እኔ ራሴ አንደበቴ ተቦርሿል ወይ? አይምሮዬ ተጠርጓል ወይ? ህይወቴ በንስሐ ተስተካቆርብያለሁኝ ወይ? ስለዚህ የመጀመሪያው ሰማዕትነት ራስን ማስተካከል ነው። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ 5:19 ጀምሮ እኮ የጻፈው 9 የመንፈስ ፍሬዎች ብሎ ሲተነትን ምንድነው? 9ኛ እኮ ያለው ራስን መግዛት እኮ ነው። ራስን መቆጣጠር፣ በራስ ላይ መዝመት፣ አንደበትን መቆጣጠር፣ ጆሮን መቆጣጠር፣ እግርን መቆጣጠር፣ እጅን መቆጣጠር፣ ልብን መቆጣጠር። ይሄ የመጀመሪያው ሰማዕትነት ክርስቲያኑን ውሎ ክርስቲያኑ ማደር ይልና ቀጥሎ ወክርስቲያነ እሙት ክርስቲያኑን የመሞት እፈልጋለሁኝ። ምክንያቱም አሟሟታቸው የተበላሸባቸው ሰዎች አሉ። ክርስቲያኑ ነው ኑረው ክርስቲያኑ ባዶ ሆኖ የሞቱ ሰዎች አሉ። ሰናይ ሞት ይባላል አይደለም? በጎ ሞት እኮ ይባላል። አንዳንዶቹ አሟሟታቸውን ያሳምራሉ። የትም ረክሰው ኑረው በመጨረሻ የሚቀደሱ ንስሐ ገብተው ተለውጦ የሞቱ ሰዎች አሉ። አንዳንዶቹ ደግሞ በስጋ ጀምሮ በመንፈስ ጀምሮ በስጋ የሚጨርሱ ሲቆርቡ ኑረው ቃሚ ሆነው የሞቱ ሰዎች አሉ። ጸበል ሲጠጡ ነው በድራፍት ጉበታቸው ፈርሶ የሞቱ ሰዎች አሉ። የተራበ ሲያበሉ ኑረው የሰው ገንዘብ እየነጠቁ የሞቱ ሰዎች አሉ። በመንፈስ ጀምሮ በስጋ የጨረሱ ማለት እኮ። ስለዚህ አባ ጊዮርጊስ የሚነግረን ምንድነው? ክርስቲያን ሆኖ መጠራት በጣም ጥሩ ነው። እኔ እናቴ በ40 ቀኔ ቤተክርስቲያን ወስዳ ክርስትና ከመንፈስና ከውሃ ያልተወለደ ወደ እግዚአብሔር መንግስት አይገባም ባለው መሰረት ክርስትና አስነስታ ከአባቶቿ ባገኘችው ትውፊት 40 እንኳን ለምን እንደሆነ ቀኑን እንኳን ትርጉሙ ሳይገባት ወደ ኋላ 39 ወደፊት 41 ሳታደርግ ቀኗን ጠብቃ ክርስትና አስነሳች። ወልደ ማርያም ወልደ ስላሴ ገብረ ስላሴ አስባለች። እግዚአብሔር ይመስገን። ይሄ ክብሪቱን ሰጠችኝ። እሷ ለኩሰ እንጨት አቅርብ ዳቦ መጋገር ያንተ ስራ ነው። እነ ቅዱስ ጊዮርጊስ ዳቦ ጋገሩበት፣ ታረዱበት፣ ነደዱበት፣ ተገፈፉበት፣ ተገረፉበት። አብርሃም ከሀገር ወጣ ከዘመዶች ተለይተው ከጣዖቱ ከተለየ በኋላ የመጀመሪያው ሰው ከዘመድ መለየት ነው፣ ከዘረኝነት መለየት ነው፣ ከሰፈር መውጣት ነው። አብርሃም ከሰፈር ወጣ ነው ያተው። ዛሬኛ በየሰፈሩ እየተለከሰከስን አይደል እንዴ? ዛሬ ጎጃም አውራጃ ተወሽቆ፣ ወለጋ አውራጃ ተወሽቆ፣ ጎንደር አውራጃ ተወሽቆ፣ ሶማሊያ አውራጃ ተወሽቆ ከሰፈሩ ያልወጣ እንኳን ቀራኔው ሊደርስ ከሰፈሩ መውጣት የተሳነው ስንት በቁሙ የነደደ የተቃጠለ የረከሰ ሰውነት ተሸክመን የለን። ስለዚህ እኔ ሰማዕትነት ከውስጥ ወደ ውጭ የሚፈስ ነው። ስለዚህ ውስጥ ያለው ሲወጣ ነው ወደ ውጭ ጥሩ ነው የሚሉኝ የኔታ። ክርስትና ከውስጥ ወደ ውጭ የሚወጣ ነው። በነገራችን ላይ ፈተናም ከውጭ ወደ ውስጥ የሚመጣ ፈተና አለ፣ ከውስጥ ወደ ውጭ የሚመጣ ፈተና አለ። አባቶቻችን ሲያስተምሩን የጻድቃን ፈተና ከውጭ የሚመጣ ነው፣ የኃጥአን ፈተና ከውስጥ የሚመጣ ነው ይላሉ። ለዚህ በጣም አጭር ምሳሌ ለማስረዳት የሚጠቅሱት ጴጥሮስንና ይሁዳ ነው። የኢየሱስ ክርስቶስ ደቀ መዝሙር ነው፣ የዋህ ነው፣ ቀና ነው፣ ፈጣን ነው፣ ፈሪ ነው። ከፈጣንነቱ የተነሳ
ይናገራል። ከንግግሩ የተነሳ አንዳንድ ጊዜ ለተግሳጽ የተጋለጠበት ጊዜ አለ። ከንግግሩ የተነሳ ፈጥኖ በመናገሩ ብፁዕ የተባለበት ጊዜ አለ። ፈጥኖ በመናገሩ ሰይጣን የተባለበትም ጊዜ አለ እና ዙሮ ግን ልቡ ንጹሕ ስለሆነ ክርስቶስ ስህተቱን እያረመ እያስተካከለ ጥያቄውን ይመልስለት ነበርና ዓርብ ሊሰቀል ሐሙስ ማታ ጌታ ነገ እረኛውን ይገሉታል በጎቹ ይበተናሉ ብሎ ስለ መከራው ሲናገር ቅዱስ ጴጥሮስ ምን አለ? እመኒ ኩሎሙ ክህዱከ አንሰ ኢይክህደከ እመውትህ ምስሌከ። ሁሉም ቢክዱህ እኔ ግን አልለይህም እስከ ሞት እንኳን ቢሆን ብሎ ተናግሮ ነበር። ከዛ ጌታ የሚሆነውን ያውቃል። ጴጥሮስ ዶሮ 3 ጊዜ ሳይጮህ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። እንደተባለው ተደረገ። ወዳው በጣም የሚያሳዝነው ደግሞ ጴጥሮስን የፈተነችው ሴትዮ እዚህ ግባ የማትባል እንደው በጡንቻዋ በስልጣኑ የምታስፈራ ሴት አለች። የሊቀ ካህናቱ በር ዘጊ አገልጋይ፣ በዘመኑ ቋንቋ የሊቀ ካህናቱ ገረድ ወይም ሰራተኛው ናት። ተራ ሴት። አንተ ከዛ ከቅድሙ ሰውዬ ጋር አልነበርክም እንዴ ነው ያለችው። አዳ ቅዱስ ጴጥሮስ ፈርቶ ነበረ። ያምሮ ለዘትብሊ አረ የምትዩን ሰው አላውቀውም። ሌላ ቦታ ደግሞ አይ አንተ አላውቀውም ትላለህ፣ ንግግር ያስታውቃል አለ። እንግዲህ ገሊላዊ ነው ጴጥሮስ። ገሊላውያን ደግሞ በቋንቋቸው ለየት ያሉ ሰዎች ናቸው እና ግን ልክ የመጨረሻውን ክህደት ሲክድ 3 ጊዜ ዶሮ ጮኸ። በዚህ ጊዜ ቅዱስ ጴጥሮስ ደነገጠ፣ በረገገ፣ ተሸበረ፣ ተጸጸተ። ከዛ ወወፃ አፍአ ወበከየ መሪረ ወደ ውጭ ወጥቶ እንደተናገረው ካንተ ጋራ እሞታለሁ ያልኩት ሰውዬ እንኳን አብሬ ልሞት በአንድ ተራ ሴት ቃል ድል ተነሳው ተሸነፍኩ ብሎ ምርር ብሎ አለቀሰ ይላል። ይሄ ቅዱስ ጴጥሮስ ክህደቱን ጥፋቱን አምኖ ተጸጸተ። ይሁዳ ደግሞ አሁን የቅዱስ ጴጥሮስ ፈተና ከየት ነው የመጣው? ከውጭ ነው። በልቡ አምኗል። ልቡ ንጹህ ነው። ልቡ ጠንካራ ነው። ነገር ግን ከውጭ የመጣው ፈተና ሰውነቱን ፈተነው፣ መቋቋም አልቻለም። አሁን በዚህ ግልባጭ ደግሞ ይሁዳ እንደምታውቀው 3 ዓመት ከ3 ወር በሙሉ ከረጭት ተሸክሞ ብር ሲቆጥር እንዲሁ ከክርስቶስ ጋር እንጀራ ይበላል፣ ታምር ሲደረግ ያያል። ልቡ የለም፣ ስጋው ነው ከክርስቶስ ጋር የነበረው። እንደውም በዮሐንስ ወንጌል ምዕራፍ 6 ቁጥር 70 እና 69 ላይ ከናንተ መካከል አንዱ ዲያብሎስ ነው፣ ከናንተ መካከል አንዱ ያሳልፎ ይሰጠኛል ብሎ 3 ዓመት ከ3 ወር እንኳን ሐዋርያት ጋር በዋለበት እየዋለ ባደረበት እያደረ ተአምራቱ ሳይከፈልበት ትምህርት ሳይከፈልበት ሁሉ ለሐዋርያት ያደረገውን ሁሉ ነገር እያደረገለት ይሁዳ ግን በልቡ መቼ አሳልፎ እንደሚሰጠውና እና አሳቻ ሰዓት ነበር የሚጠብቀው። ከዛ በኋላ ይሁዳ ክርስቶስን 30 ብር ሸጠ። አባቶች እንደሚነግሩን እንደው ከንባቡ አንፃር እንደምንረዳው የይሁዳ አሻሻጥ ብልሃት የተሞላበት ዘዴ የተሞላበት ነበር። የተንኮል ዘዴ ማለት ነው። ይሁዳ 3 ዓመት ከ3 ወር ከክርስቶስ ጋር ሲኖር የክርስቶስን ስራ ተመልክቷል። አይነ ሲያበራ አይቶታል፣ ሙት ሲያስነሳ አይቶታል፣ እንጀራ ሲያበረክት አይቶታል፣ መጻጉዕን ሲፈውስ አይቶታል፣ ተአምር ሲያደርግ አይቶታል። ስለዚህ የይሁዳ ስሌት ምንድነው? ለሰው ይሄን ያህል ካደረገ ራሱን ከሞት ማዳን እንዴት ያቅተዋል? አያቅተውም። ስለዚህ እኔም 30 ብር እንዲያስኩ እቀራለሁ፣ እሱም በተአምር ይድናል። ስለዚህ እሱም በመሸጤም ጸጸት አይሰማኝም ስለሚያመልጥ ባለመሸጤም ጸጸት አይሰማኝም፣ ብሬን አግኝቻለሁ፣ ሁለቱንም ህሊናዬንም አረጋጋዋለሁ፣ ኪሴንም አጠግበዋለሁ ነበር ሐሳቡ። ነገር ግን እንደሆነው አልሆነም፣ እሱ እንዳሰበው አልሆነም። ክርስቶስ በተአምር ለማምለጥ አልፈለገም፣ አልወደደም፣ አላደረገውም። የመጣበት ስለሆነ ልክ ዓርብ ጧት አይሁድ ክርስቶስን በገመድ እየጎተቱ ወደፊት ሲጎትቱት ወደ ኋላ ሲጎትቱ እየተንገላታ ሲያየው ይሁዳ መቋቋም አልቻለም፣ ከአቅሙ በላይ ሆነበት። ስለዚህ በዚህን ጊዜ ምንድነው ያለው ይሁዳ? ንጹህ ደም አሳልፌ ሰጥቻለሁኝ፣ ህሊናዬ ጥፋቴን መቋቋም አልቻለም። ስለዚህ ብራችሁን እንኩ ብሎ ብሩን በተነላቸው ይላል። ከዛ ብሩን መበተኑና እስከዚህ ድረስ ያለው ሂደት ጥሩ ነበር። ነገር ግን ከዚህ በኋላ ይሁዳ ምንድነው ያደረገው? ወዳው ታንቆ ሞተ ነው የሚለው። አየህ፣ ቅዱስ ጴጥሮስ ደንግጦ ተጸጸተ። ይሁዳ ጥፋቱን አስቦ ተበሳጨ። አየህ፣ በቅዱስ ጴጥሮስና በይሁዳ መካከል ያለው ልዩነት ምንድነው? ጥፋትን አውቆ መጸጸትና ጥፋትን ተረድቶ መበሳጨት። ንስሐ ማለት ብስጭት ማለት አይደለም፣ ጸጸት ነው። አየህ፣ እንደውም አንድ ጸሐፊ ሲጽፍ ምን ብሏል? ጴጥሮስ
ኃጢያቱን አስቦ ወደ ክርስቶስ ተመለሰ ይሁዳ ጥፋተኝነቱን አስቦ ወደ ራሱ ተመለሰ ነው የሚለው ወደ ክርስቶስ መመለስና ወደ ራስ መመለስ አንድ አይነት አይደለም ታንቄ ልሙት ነው ያለውና ቅድም እንዳልኩት የይሁዳ ፈተና ከየት መጣ ከውስጥ ወደ ውጭ ፈሰሰ የጴጥሮስ ፈተና ከየት መጣ ከውጭ ወደ ውስጥ መጣ ልክ እንደ ዮናስ መርከብ ማለት ነው የዮናስ መርከብ በባህር ላይ ስትሄድ ማይበሉ ሞገዱ ሲነጣት ነፋሱ ሲያናውጣት ያን ሁሉ መከራ ሲጸናባት ሰዎቹ ምናልባት ከውጭ ያለው ነፋሱ ማይበሉ ሞገዱን እንዲቆምላቸው ሸክም ቀነሱ ሸክም ምናልባት ሸክም ከብዶት ሊሆን ይችላል ብለው መርከቡ ስንዴውን ገብሱን የጫኑትን ያወጡ ጥለዋል ነገር ግን ችግሩ ያለው ከውስጥ ስለነበረ ዮናስ እኔን ካልጣላችሁኝ ሰላም አታገኙም አላቸው ከዛ በኋላ ዮናስን አወጥተው ሲጥሉ ጸጥ አለ አንዳንድ ጊዜ ከውስጥ ያሉ ሰዎች የሚስቡት መከራ አለ አሁን በቤተ ክርስቲያናችንም አንዳንድ ጊዜ እንደ ዮናስ መከራ የሚጎትቱ የሚያመጡ ሰዎች አሉ ውስጥ ያለው ይሄ ኃጢያተኝነቱ ዝሙቱ ዘረኝነቱ መከፋፈሉ ለቅዳሴው ለማህሌቱ ለሰዓታቱ ያለን ክብር መቀነሱ ለታቦቱ ያለን ክብር መቀነሱ ለስጋው ደሙ ያለን ክብር መቀነሱ ውስጥ የምናጠፋው ጥፋት የውጭን መከራ ጎትቶ ሊያመጣ ይችላል ምክንያቱም የዮናስ ውስጥ መኖር ማይበል ሞገድ አመጣል ዛሬ በውስጣችን ያለን ሰዎች የምናጠፋው ጥፋት ለቅጣት የሚያመጣቸው ሰዎች አሉ እግዚአብሔር አንዳንድ ጊዜ ምን ያደርጋል ወያነግስ በእሴ መደለው በእንተ ህዝቡን ለመቅጣት ሲል መጥፎ መሪ ያስነሳል እስራኤልን ለመቅጣት እግዚአብሔር ናቡከደነጾር ነው ከፋርስ ከባቢሎን ጎትቶ ያመጣው የሚገርም ነገር እግዚአብሔር ወዳጆቹን በብሉይ ኪዳን ምን ብሎ ይጠራቸዋል ዳዊት ገብሬ ሙሴ ገብሬ ኢዮብ ገብሬ ይላል ምን ማለት ገብሬ ማለት ባሪያዬ የባለሟልነት ስም ነው የቁልምጫ ስም ነው ባሪያዬ አገልጋዬ ማለት ነው ዳዊትን ባሪያዬ ብሎታል ባለሟሌ ወዳጄ ማለት ነው ሙሴንም ባሪያዬ ብሎታል ወዳጄ ባለሟሌ አገልጋዬ ኢዮብንም እንደዚህ ብሎታል እግዚአብሔር በኋላ ግን ተቆጥቶ ናቡከደነጾር ገብሬ ያላለ ናቡከደነጾር ገብሬ መባል አይገባው እንጨት ጠርቦ ድንጋይ ያለዝቦ የሚያመልክ ጣዖት አምላኪ ነው እግዚአብሔር ግን እነዚህኞቹ ገብሬ ያላቸው እስራኤል ስላስቆጡት በእነሱ ፋንታ ናቡከደነጾር ገብሬ ብሎታል የለህ ነው በኋላ ምን ማለት ነው ናና አጥፋልኝ እባብ ግደል ከነበትሩ ገደል ይባላል እግዚአብሔር ናቡከደነጾርን አይፈልገውም እነዚህም አመንዝሮች ናቸው ጣዖት አምላኪ ያን ሁሉ እንክብካቤ ያደረገላቸው በድለውታል ስለዚህ እግዚአብሔር የሚያመልኩትንና ያሳዘኑትን እስራኤልን ለመቅጣት ጣዖት አምላኪው ናቡከደነጾር ነው ያመጣው ስለዚህ አንዳንድ ጊዜ ምን ይፈጠራል ባሪያ ያለው ግን አዎ ኢዮብን ገብሬ ባለበት ዳዊትን ባሪያ ባለበት ሙሴን ባሪያ ባለበት ናቡከደነጾር ባሪያ ያለው ባሪያ ምንድነው ቢሉ የቆመውን ቁረጥ የወደቀውን ፍለጥ ቢሉት ያደርጋል ናቡከደነጾርን እግዚአብሔር እንደ ዱላን የተጠቀመበት ለምሳሌ እባብ በእንትን በዱላ ትገላለህ የገደልክበትን ብትል ምን ታደርገዋለህ መጣል ነው ወደዛ ለምን አይ ራስ ተበክሏል ስለዚህ ናቡከደነጾርንም አይፈልገውም እግዚአብሔር እስራኤልም አይፈልጋቸው መቀጥቀጥ ግን ነበረባቸው አንዳንድ ጊዜ እግዚአብሔር አማኞቹ ነው ሲባልጉ ለመቅጣት ባላማኞችን ጅራፍ አድርጎ ሊያስነሳቸው ይችላል ወያነግስ በእሴ መደለው በእንተ ከህዝቡ አጼ ቴዎድሮስ አሉ ይባላል ወያነግስ በእሴ መደለው ሲላቸው ምንድነው ወያነግስ በእሴ መደለው ማለት ግብሶ ያነግሳል ማለት ነው ይችን ብቻ ጠቀሰና ስለ ህዝቡ ክፋት የሚለውን ተወሰውየው በእንተ ከህዝቡን የጣልከው አሉ ይባላል እንዴ አንተ ለመቅጣት ነው የመጣሁት እኔ ግብዝ መሪ አመጣለሁ ካለ ስለምን የሚለው ነገር ሰውየው ተዋትያችን በእንተ ከህዝቡ የምትለው በእንተ ከህዝቡን ጥቀሰው እንጂ አብረህ ምን ማለት ነው በአማርኛ ስለ ህዝቡ ክፋት የሚለው ስለ እናንተ ክፋት ነው አንዳንድ ጊዜ ስለ ቅጣት ሰዎች ይመጣሉ በየዘመኑ እየተደርጓል ሰዎች ሲያምፁ ለመቅጣት ተነስቷል ይሄ ማለት ግን እንደው በየዘመኑ የሚነሳው ሁሉ ለቅዱሳንም ክብር ይደረጋል አሁን ለምሳሌ በዚህ በዘመነ ጼዋዊ በናቡከደነጾር በስደት መከራ ጊዜ እስራኤል ተማርከው ሲወርዱ ነቢያት አብረው ተማርከው ወርደዋል እነዛኞቹ የተማረኩት በቅጣታቸው ነው መቀጣት ስላለባቸው እነ ኤርሚያስ አብረው ተማርከው ወርደዋል ኃጢአተኞች በኃጢአታቸው ሲማረኩ ጻርቃንን ለምን እንዲማረኩ ያደርጋቸዋል ሌሉና መተርጉማን ይላሉ የበለጠ ክብር እንዲጨመርላቸው አንደኛ ሁለተኛ
እነዛ ኃጢአተኞችም ቢሆኑ አስተማሪ ያስፈልጋቸዋል አጽናኝ ያስፈልጋቸዋል እግዚአብሔር እርግፍ አድርጎ አይተውም አንዳንድ ጊዜ ብሏል እኮ ለምሳሌ እስራኤል ጣዖት ሲያመልኩ እኮ ሙሴ ወርዶ ምንድነው ያለው እግዚአብሔር አጠፋቸዋለሁ አለ ለሙሴ ነገሩ ይሄን ህዝብ አጥፍቼ በሌላ ህዝብ ላይ እሾምሃለሁኝ አለ ሙሴ ግን ምን አለ ጌታዬ እነሱን ከምታጠፋብኝ እኔን ከህይወት መጽሐፍ አጥፋኝ አለ ወደ ኋላ ግን ታሪኩን ስትመለከት ሙሴ ከተዝብት እግዚአብሔር አወጣው እንጂ አጥፋቸው እንኳን ቢል እግዚአብሔር ያጠፋቸው ለምንድነው ለአብርሃም የተገባ ቃል ኪዳን አለ ለይስሐቅ የተገባ ቃል ኪዳን አለ ስለዚህ ሙሴ ግን አይ እንደዛማ እንደም አይዋ ላይደር አጥፋቸውና ሙሴ ምን ብሎ ነው የፈተነው እነዚህን አጠፋቸዋለሁ አለና ለሙሴ ምን እንደያለው አንተን ከነሱ በተሻለ ህዝብ ላይ እሾምሃለሁ አለ እንደው አንተ በእውነቱ እንደሆነ የኢትዮጵያ ጠቅላይ ሚኒስትር ብትሆንና ኢትዮጵያን ልማርጋ አጥፍቼ ከኢትዮጵያ የተሻለች የበለጸገች የሰለጠነ ህዝብ ያለበት ሀገር እሾምሃለሁ ቢል ምንድነው የምትለው እኔ እናንተ ብንሆን ፈተና ነው ያውቁታል መልሱን እኔ ሰኞችም ያውቁታል እንደውም እኔ ሰኞ ካለኝ አለ ጌታ ማክሰኞ ከሆነ ሐሳብ እንዳትለው ቶሎ በል ነው ምን ጠባያችን ሙሴ ግን ምን አለ ጌታዬ ካንተ የተሻለ አምላክ እንደሌለ ሁሉ ከእስራኤል የተሻለ ወገን አይገኝልኝም አልፈልግም ወገኖችን ማርልኛል እግዚአብሔር ደስ አለውና ምሬልሃለሁ ሄድና ግን ያጠፉትን ሰዎች ቅጣልኛለሁ ቀጣ እና አንዳንድ ጊዜ እግዚአብሔር ቅጣት ያመጣል ሰዎች በምክንያት ሊቀጡ ይችላሉ ዙሮ ግን በተቻለ መጠን ሰማዕትነቱ ከውስጥ እንዲጀምር ካይምሮ እንዲጀምር ታላቁ ሊቅ ዮሐንስ አፈወርቅ ሰማዕትነት ሩቅ አይምሰልህ የተሳለ ሰይፍ የሾለ ጦር የነደደ እሳት አትጠብቅ በሰይፍ ሳትታረድ በእሳት ሳትነድ ቆዳ ሳይገፈፍ ገላ ሳይገረፍ ሰማዕትነት ቤት አለ ከፍቅረናው የበለጠ ሰይፍ አለ ወይ ከጥላቻ የበለጠ ሰይፍ አለ ወይ ከቂም ከበቀል የበለጠ ሰይፍ አለ ወይ ቤትህ ሚስትህን መታገስ አንድ ሰይፍ ነው ባሏን መታገስ አንድ ሰይፍ ነው ነጋዴ ከሆነ ኪሳራው መታገስ አንድ ሰይፍ ነው ኢዮብ ትዕግስተኛ የታው በሽታው በመቋቋሙ ሚስቱን በመቋቋሙ ጓደኞቹ በመቋቋሙ የልጆቹን ልቀት የልጆቹን ማለቅ የንብረቱን ማለቅ የገላውን ማለቅ ይሄን ሁሉ ተቋቁሞ ነው ኢዮብ በትዕግስቱ የሚባለውና አንደኛ ሰማዕትነት ከቤት ወደ ውጭ ይፈሳል አየህ ይሄን ያላሸነፈ ሌላውን አያሸንፍም እንዴ አያሸንፍም ከቤት ነው የሚጀምረው እነ ቅዱስ ጴጥሮስ በነገራችን ላይ ይወል መንፈስ ቅዱስ ከሚወርድባቸው ድረስ እኮ እነ ቅዱስ ጴጥሮስ እኮ ሲዋዥቁ ነበር ጴጥሮስ እኮ ክርስቶስ ሞታለሁ ሲለው እኮ አራ ምን ወጣት ሞታለህ ሐሰለከ ምን ወጣት ሞታለህ ብሎ ነበር ሰይጣን ተብሎ ነበር ተገዝቶ ነበር በኋላ ግን መንፈስ ቅዱስ ከወረደለት በኋላ ውስጥህን ስታሸንፍ ሌላውን ታሸንፍ በኋላ ቅዱስ ጴጥሮስ መንፈስ ቅዱስ ከወረደለት በኋላ የጻፈውን መልእክት ስታነብ ምን ይላል በቁስሉ ተፈወሳችሁ ብሎ ነው የጻፈው አትሙትብኝ ብሎ እኮ ነበር በፊት ሳይገባው አትሙትብኝ አለ ሲገባው ግን ቁስሉ ፈውስ ነው አለ ሞቱ ህይወት ነው መቃብሩ ትንሳኤ ነው መራቡ ጥጋብ ነው መጠማቱ እርካታ ነው በጥፊ መመታቱ የኛን ፊት ነው ያበራልን ሐሞት በመጠጥ ጣፋጭ ነገር ነው ያጠጣን እንኳን ተሰቀል እንኳን ሞት አለ እኮ መጨረሻ ስለዚህ አንዳንድ ጊዜ እንዲህ አይነት በውስጣችን ያለውን ስናሸንፍ ከዛ ኃይል ታገኛለህ ከዛ እኮ ሐዋርያት እኮ መንፈስ ቅዱስ ሳይወርድ እንደዛ ሲዋዥቁ የነበሩ ሰዎች በሹመት ሲጣሉ የነበሩ ሰዎች እኔን አንግሰኝ ዮሐንስና ያዕቆብ እኮ በቀኝና በግራህ ቀኝ አዝማች ግራ አዝማች አድርገን ብለው እኮ እናታቸው አመልክታላቸው እነሱ ማሳቡ ነበራቸው ሐዋርያት ደግሞ እነዚህ ሁለቱን ለግል የሚያነጋግራቸው በእኛ ላይ ሊሾማቸው ነው እኛ ያያለን ብለው ነበር መጨረሻ ላይ ግን እንኳን የራሳቸው ንግስና ሊያስቡ በየቦታው ታርደው ነደው በየቦታው ወርቀው ነው የቀሩት ይሄን ለማሰቢያ ጊዜ የላቸው አየህ ውስጥ ሲለወጥ ውጭህ ይለወጣል አሁን ትልቁ ችግርኛ ምንድነው እንስራችን አልጣልነው ሳምራዊትና የታታል አይደለም ኑሮ የደቆሳት ሴት 5 ባል ሙቶባት 5ኛውን ጎረቤት 6ኛውን ጎረቤት አስቀምጣ የጎረቤት ሐሜት የበላት ማይበረሰቡ በሐሜት በመላስ አኝኮ የተፋት ኑሮ ፊቷ ላይ ቅድም እንዳልኩ የፊቷ ግርጣት የደሟ መመጠጥ ያጥንቷ መግጠጥ የቆዳዋ መድረቅ ኑሮዋን የሚያሳብቅባት ሴትዮ እንስራ ተሸክማ እኮ ወደ ወንዝ ይወረደችው አይደል እቺ ሴትዮ ቀን ጧት ፀሐይ ሳይወጣ እንዳትሄድ ከሴቶች ጋር መሄድ አልፈለግም መላሳቸው ጦር ስለሆነ ወደ ማታም እንዳትሄድ ከሴት ጋር በጠራራ ፀሐይ
ከሰው ምላስ ፀሐይ ብላይ ብላ ነው በጠራራ ፀሐይን ስራ ተሸክማ ሄደችው። ከዛ ከጉድጓዱ አጠገብ ማንን አገኘች? እግዚአብሔር ኢየሱስ ክርስቶስን አገኘች። በፍጹም አልመው አቅደው አታውቅም። በኋላ ውሃ ጠጭኝ ሲላት አይ ክርክሩ ተከራከሩ፣ ብቻ አለቀ። መጨረሻ ላይ ሲገባት እንስራዋን ትታ ወደ መንደር ነው የሮጠችው። አሁን እኛ ትልቁ ችግር አገልግሎት ከነንስራችን፣ ከነዘረኝነታችን፣ ከነተንኮላችን፣ ከነቂማችን፣ ከነበቀላችን እንስራው ምጀርባችን ላይ አለ። አንደበታችን ይቀባጥራል። ለውጥ አልመጣም። እውነቱን ለመናገር በሀገር ላይ ለሚመጣው መቅሰፍት ከነንስራችን የተከተልን ካህናት ነን፣ መነኮሳት፣ ጳጳሳት ነው የበጠበጥ ነው። ከነንስራቸው እንደ ከነሟርት መተቱ የሚነግድ ከነሟርት መተቱ ቢሮ ውስጥ የሚገባ ከነጥላቸው ትዳር ውስጥ ያለ ንስሐ መግባት ያቃተው መቁረብ ያቃተው ይሄ ሳይዘጋጅ እንዳይመጣበት እንዴ የኔ ጌታ ሰማዕትነትማ ውስጥን ካዘጋጀው መታረድ እኮ ጸጋ እኮ ነው። ውድ ሀብል ከማረግ ሰይፍ እኮ ለሰማዕታት ሀብላቸው እኮ ነው። ለነ ቅዱስ ጊዮርጊስ እኮ የታረዱበት ሰይፍ እኮ ሀብላቸው ነው። ለነ አርሴማ እኮ ሀብላቸው እኮ ነው። አርሴማ ውብ ናት፣ ቆንጆ ናት፣ ይቀራሽ የምትባል ሴት አይደለችም። እቺ ሴት እኮ ናት ከንጉሱ ፊት የተጋፈጠችው። አየህ ውስጧ ስለተሰበረ ስለተስተካከለ የንጉሱን ዙፋን የምታየው ልክ የንጉሱን ዙፋን ስታይ የክርስቶስ መስቀል ነው የሚታያት። የንጉሱን የሐር ካባ የወርቅ ካባ ስታይ ራቁቱን የተሰቀለው ክርስቶስ ነው የሚታያት። ይሄ በወርቅ በእንቁ የተንቆጠቆጠ ቤተ መንግስት ስታያት መንግስተ ሰማያት ነው የሚታያት። ውድ መጠጥ ሲላት እሱ የክርስቶስ ሞትና ቁምጣጤ ነው ትዝ የሚላት። ስለዚህ ውስጥ ሲለወጥ ውጭ አብሮ ይለወጣል ነው በቃ ትልቁ ጥያቄ። ምርጫው ኖሯት እንኳን ኦሬዲ ሰማዕትነት ከፍላለች ማለት ነው እንዴ ተገኝቶ ነው እንዴ? ምክንያቱም የሚታየውን ወርቅ በጠጠር እኮ ነው። ለምሳሌ እኮ ነው ሆነ ለምሳሌ ነው እሸቱ እንደዋን ካይቺ 1 ሚሊዮን ብር ስራባት ብዬ ለሰጠው ይስጡኝ ነታ በቸገረኝ ሰዓት እሺ እና አሁን 1 ሚሊዮን ብር ሰጠው። እሺ በኋላ እዚህ ጋር ደርሼ መልሼ መጥቼ ይገርማል እሸቱ ቅድም እኮ 1 ሚሊዮን ብር ሙጥጥ አድርጌ ነው የሰጠውና ለታክሲ 200 ብር ስጠኝ ብለህ ምንድን የሚባለው? እኔ እንደው 10,000 ብር ሰጥቶታለሁ። ግን ሰጠኝ ነው የሚባለው? አራደ አይባልም። አልሰጠሁትም አይባልም። አፍህን ሞልተህ ሰጥቼዋለሁ አትልም አይደለም። አፍህን ሞልተህ አልሰጠሁትም አትልም ሰጥቼዋለሁ። በጣም ያስቸጋሪ ነው። አሁን ቅዱሳን አየህ የሚቆጥሩት 1 ሚሊዮን ብር ተቀብለው 200 ብር መስጠት ያለው ነው። ምክንያቱም እነሱ እጃቸው ሲቸነከር ትዝ የሚላቸው ምንድነው? የክርስቶስ ጭንካሬ የአምላክ እጅ ለካ። አዎ እነሱ በጥፊ ሲመቱ ቀራንዮ ነው የሚታያቸው። በጦር ሲወጉ ጅግራቸው ሲነድ ቀራንዮ። ቅዱስ ጊዮርጊስ እኮ እንደዛ ነው ያለው። እፎየሊ ከማምላክ የተሰቅለ ዲበጸ መስቀል። እኔም መከራ ስቀበል ጌታዬ ራቁቱ እንደተሰቀለ መከራውን አላስቡም። እሱ እንኳን ጸርቃለሁ ኃይል ጻድቅ ቀደሳለሁ ኃይል ቅዱስ ነግሳለሁ ኃይል ንጉስ ሁሉ በእጁ ሁሉ በእጁ ሁሉ በደጁ። እኔ እኮ ጸርቃለሁ ብዬ ነው። እኔ እኮ አጋ ጠብቄ ነው። ይሄ ምን ቁም ነገር ነው አለ። አየህ ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 ጀምሮ ምንድነው የሚለው? ይታን ክርዋለ እንተ ትመጻኩ መከራ አድናቂ አትሁኑ። ምክንያቱም ይህን መከራ እንደው ጥቅሱን አንብበው አንተ በጣም ደስ የሚል ጥቅስ ነው። የሐዋርያው የቅዱስ ጴጥሮስ መልእክት ማለት የመጀመሪያው ምዕራፍ 4 ቁጥር 12 እሺ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔርን መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። አሁን እንግዲህ መልሳ ነው። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ይህች ናት የመጀመሪያዋ ነጥብ። ቅዱስ ጴጥሮስ ይህን መልእክት የላከላቸው ሰዎች መጀመሪያ ምዕራፍ 1 ላይ ሰዎቹ እነማን እንደሆኑ ታውቀዋል። በቢታንያ፣ በቀጰዶቅያ፣ በጳንጦስ ተበትነው ያሉ ክርስቲያኖች ናቸው። ፈተና የበዛባቸው በኑሯቸው፣ በንግዳቸው፣ በእርሻቸው በተሰማሩበት ሁሉ በንግዳቸው ይመጡባቸዋል፣ በእርሻቸው ይመጡባቸዋል።
በተሰማሩበት የሥራ መስክ ሁሉ ፈተና መጣባቸው። ለነዚህ ሰዎች ነው ይህን መልእክት እየጻፈ ያለው እና ምንድነው የሚለው? ወንድሞች ሆይ በእናንተ ላይ ስለሚሆነው መከራ እንግዳ ነገር አዲስ ነገር እንደመጣባቸው አድርጋችሁ አትደነቁ። መጀመሪያ ክርስቲያን ስትሆኑ ይህን አውቃችሁታል። ምክንያቱም ኢየሱስ ክርስቶስ ሐዋርያትን ከመረጠ በኋላ የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ኢየሱስ ክርስቶስ ሐዋርያት ጠርቶ መብትና ግዴታቸውን ነግሯቸዋል። ከቁጥር 1 እስከ 16 መብታቸውን ነገራቸው። ከ16 እስከ መጨረሻው ግዴታቸውን ነገራቸው። የሰጣቸው መብታቸው ምንድነው? ወጸወሙ ለአሰርቱ ወክልኤቱ ሐዋርያት ወሀቦሙ ስልጣነ ዲበ መናፍስት ርኩሳን 12ቱን ሐዋርያት ጠርቶ በርኩሳን መናፍስት ላይ ስልጣን ሰጣቸው ይልና ዱያነ ፈውሱ በሽተኛ አድኑ፣ ሙታን አንሱ ሙት አስነሱ፣ ለለምጽ አንጽሁ ለምጻሙን አንጹ፣ ዕውራንን አብሩ። ሁሉም ነገር እኔ ያደረኩትን ተአምር ሁሉ ሳይቀነስባችሁ አድርጉ ብሎ ሰጣቸው ስልጣን። ይሄ ይጣፍጣል። አይን ማብራት፣ ድውይ መፈወስ፣ ሙት ማስነሳት። እውነቱን ለመናገር እንደው አንድ ትምህርት አስተምሬ ስወርድ አንድ እግሩ እምቢ ያለው መጀመሪያ የራስን አብራ እንዳትለኝ እንጂ እንደው አይን ባበራ ወይም ደግሞ አንድ ለቅሶ ቤት ላስተምር ሂጄ እርር ትክን ብለው ሲያለቅሱ አይ ቆይ ግደልም ከትምህርት ይልቅ ሂጄ ጠርቼ ላምጣልሽ ብል እንዴት ደስ ይል ነበር። ይሄ ይጣፍጣል። የሞተውን ሊያስነሱ ይሄ ይጣፍጣል። ለሐዋርያት ይሄን ስልጣን ግን ክርስቶስ ምን አላቸው? ይሄን ሁሉ ስልጣን ሰጠና መጨረሻ ምን አላቸው? ወናሁ እፌነወክሙ ከመ አባግዕ ማእከለ ተኩላ፣ እነሆ እንደ በጎች በተኩላ መካከል እልካችኋለሁ። በየአደባባዩ ይጎትቷችኋል፣ በሰይፍ ያርዷችኋል፣ በእሳት ያነዷችኋል፣ ቆዳችሁን ይገፉታል፣ ሰውነታችሁን ይገርፉታል፣ ሀብታችሁን፣ ንብረታችሁን፣ ጊዜያችሁን፣ ጤናችሁን፣ አካላችሁን ሁለመናችሁን ታጣላችሁ። ሙት አስነሱ ብሎ ይገሏችኋል፣ ለምጽ አንጹ ብሎ ይገርፏችኋል። አያው ለምጽ ማንጻት እኮ የተጎረጎረውን ሰውነት መፈወስ ነው አይደለም? እዚህ ለምጽ አጽተ ዞር ስትል ጀርባ በጅራፍ ይጎረጎራል። እዚህ ሙት አስነስተ ዞር ስትል አንተ ራስ ትሞታለህ። እዚህ አይን አብርተ ዞር ስትል አይን በፍላት ይወጣል ያወጣል አይን። እዚህ የተቆረጠ እግር ቀጥለ እየዘለልክ ስትሄድ እዛ እግርን ይቆርጡታል። ስለዚህ መብትና ግዴታችሁ ጎን ለጎን ነው የሰጣችሁ። እንደውም በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ምን ይላል? ጊዜ ይመጣል። ምን አይነት ጊዜ? ከመኩሉ እናንተን የገደለ ሁሉ ለእግዚአብሔር መስዋዕት ያገባ እስኪመስለው ድረስ ትገደላላችሁ። እናንተን መግደል በጎ ስራ እንደመስራት ዝና ሆኖ ይወራል። ነገር ግን አትሸበሩ፣ አትደንግጡ። ገዳዮቻችሁ ይሞታሉ፣ እናንተ ትኖራላችሁ። ገዳዮቻችሁ ሟቾች ናችሁ፣ ሟቾቹ እናንተ ኗሪዎች ናችሁ አለና እዛው ላይ ምን ምሳሌ ሰጠ? ከመብሲት እንደጸነሰች ሴት የጸነሰች ስትወልድ ትጨነቃለች፣ እስከምትወልድ ድረስ ታመጣለች፣ ትሰቃያለች። ወም ከመወለደት ከወለደች በኋላ ምጡን ትረሳዋለች። ምጡን እርሽው ልጁን አንሹ ይባላል። ይቺ ሴትዮ ከወለደች በኋላ ልጇን እንጂ የምትስመው ምጡ ትዝ አይላትም። እናንተም የእናንተ የምጥ ጊዜ አለ፣ ትወልዳላችሁ። እናንተ ላይ መከራ የሚያመጡ ሰዎች ግን እንደ ሴት በ9 ወር የሚገላገሉት ምጥ አይደለም የሚመጣባቸው። የዘላለም ምጥ እንዳማጡ ይኖራሉ፣ እንደነደዱ እንደተሰቃዩ ይኖራሉ። እናንተ ግን 9 ወር ከ5 ቀን ልትወልዱ ታመጣላችሁ። ከወለዳችሁ በኋላ ግን እናንተ ቀጥላላችሁ። ምክንያቱም ሰማዕታት ታረዱ፣ ነደዱ፣ ሞቱ። ዛሬ ቅዱስ ጊዮርጊስን የገደለው ዱዲያኖስ፣ አርሴማን ያሳረዳት ድርጣድስ፣ እነ ቶማስን የገደለው እነ ቅዱስ ጴጥሮስን ሰቅሎ ቅዱስ ጳውሎስን አርዶ የገደለው ኔሮን ዛሬ መቃብሩ የት እንደሆነ ቤተሰቡ ማያውቅ እንኳን እኛ በነፍስ በሲኦል እየጋየ ነው። በስጋው መቃብሩ የት እንደሆነ አይተው። ቅዱስ ጴጥሮስ ግን ዛሬ የጴጥሮስ በአውሮፓ ብትል ከተሞች ፒተርስበርግ ይባላል፣ ሆስፒታሉ ፒተር ይባላል፣ ዩኒቨርሲቲው፣ አስፓልቱ፣ አደባባዩ በቅዱሳን ስም የተጥለቀለቀ። እነዚህ ሰዎች ግን ነግሰው እየበሉ እየጠጡ እያገሱ የኖሩ አይደሉም። የተራቡ፣ የተጠሙ፣ የታረዱ፣ የነደዱ፣ የተገፈፉ፣ የተገረፉ ናቸው። ነገር ግን የነሱ እያበበ የነዛ እየከሰመ ሄዳል። እንደውም ክርስቶስ ምን ይላል? እናንተ ዛሬ ያለቀሳችሁ ነገ ትስቃላችሁ። ዛሬ ያለቀሱ የሳቁ ነገ ያለቅሳሉ። የእናንተ ደስታ መጨረሻ የነሱ ሐዘን መጨረሻ የለውም። የእናንተ መከራ መጀመሪያ ነበረው፣ የነሱ ደስታ መጀመሪያ ነበረው። የነሱ ደስታና የእናንተ ደስታና የነሱ ስቃይ መጨረሻ የለውም ይላል። ስለዚህ
ገዳዮች ሟቾች ናቸው፣ ሟቾች ኗሪዎች ናቸው። ያለም ጠባይ ነው። ክርስትና እንደዚያ ነው። ክርስትና እየሞቱ ሲጀመር ይኸውልህ እሸቱ እኔ ክርስትናን ባህሪውን ስናጠና ከጥጋብ ይልቅ ረሃብ ነው የሚስማማው። ከቤተ መንግስት በረት ነው የተስማማው። ከክርስቶስ እኮ ከበረት ቤተ መንግስት ቢወለድ እኮ ፈራጅ እንጂ አዳኝ መሆን አይችልም። በእንስሳት መካከል በጨርቅ ተጠቅሎ በበረት ተወለደ። እኛን በረት ተወልዶ ገነት አስገባን። በጨርቅ ተጠቅሎ በብርሃን ጠቀለለን። ተሰዶ ከስደት መለሰን። ተርቦ አጠገበን። ተጠምቶ አረካን። ሐሞት ቆምጣጤ ጠጥቶ ቅድም እንደተነጋገርነው ጣፋጭ ሕይወት ሰጠን። በጥፊ ተመቶ ፊታችንን አበራ። የእሾህ አክሊል ተደፍቶ የብርሃን አክሊል ሰጠን። ወደ መስቀል ዳውቶ ከመስቀል አወረደን። ተገንዞ ከኃጢአት ግንዛት ፈታን። ተቀብሮ አስነሳን። አድርገን እንድናደርግ አደረገን። ስለዚህ በክርስትና ቅድም የክርስቶስን ሕይወት ታሪክ ስናጠና ጥጋብ፣ ደስታ፣ መዝናናት፣ ሹመት፣ ሽልማት፣ ትርፍ ምን እኮ ጠቅሶ አልጠቅስንም አይደለም። በሱ ሕይወት በቅዱሳን ሕይወት እንኳን የለም። ስለዚህ እኔ ክርስትናን አሁን ያለ ጠባዩ ቅድም እንደተናገርኩት ከሸካራ መስቀል አውርደን ወደ ተሽከርካሪ ወንበር በረት አውጥተን በአበባ ምንጣፍ ወደ ተንቆጠቆጠ ቢሮ ቀየር ነው። ግን አብርሃም እግዚአብሔር አበለጸገው ባረከው፣ ዳዊትም በንግስናው እንደ ከየት ተነስተው እንደ ተጨማሪ ነው። ይሄንማ ባለቤቱ ምን ብሎና መሰለ? በማቴዎስ ወንጌል ምዕራፍ 5:6 ቁጥር 32 ላይ ምን ብሎና መሰለ? መቅድመ ህሱ መንግስቶ ወጽድቆ ወዝንቱሰ ሁሉ ይትወሰከክሙ። አስቀድማችሁ መንግስቱና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ይጨመራል። አንተ ስጋ ወደሙ ስትበላ ዳቦ ይሰጣል እግዚአብሔር። አንተ ለመንግስተ ሰማያት መከራ ስትቀበል ቤት ይሰጣል እግዚአብሔር። አንተ ጸጋውን ልትለብስ ስትታገል ጸጋውን ያለብሳል። አሁን እንደው ይሄን ሲተረጉም ዮሐንስ አፈወርቅ ምን እንዳለ ታውቃለህ? ይቤ ክርስቶስ እግዚ ሎቱ ስብሐት መቅድመ ህሱ መንግስቱ ወጽድቆ ወዝንቱሰ ሁሉ ይትወሰከክሙ። ክርስቶስ ሲያስተምር መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል ብሎ አስተምሮ ነበር። ናሁ ረሰየ ተውሳከ ዝንቱ መፍቀደ ዝንቱ ዓለም ከመንተ ተውሳክ። ወዳጄ የዚህን ዓለም መብሉን መጠጡን ሹመቱን ሽልማቱን ወርቁን ብሩን እንደ ተጨማሪ እንደቆጠረው ታውቃለህን ይልና ወንህነሰ ወለጥነ ስርዓተ። እኛ ግን ክርስቶስ ያስተማረውን ትምህርት ገለበጥ ነው። እስመ ነሐስ ሰናያተ እንተ ይቤለነ ይትወሰከክሙ። መደበኛውን ትተን ይጨመርላችኋል ላልነውን የምንጋደለው። መንግስተ ሰማያት መደበኛ ነው፣ ቤት ተጨማሪ ነው። ስጋ ወደሙ መደበኛ ነው፣ ውሃና ዳቦ ተጨማሪ ነው። አየህ ኑሮ ተጨማሪ ነው። ሀዩ በመንግስተ ሰማያት መኖር ደግሞ መደበኛው ነው። አሁን እኛ ስርዓቱን ለወጥ ነው። ዮሐንስ አፈወርቅ ይጨመርላችኋል ያልነው መደበኛ አድርገን እንጋደላለን። ለምሳሌ አሁን ቀርቷል እንጂ ድሮ አንድ ቡና ስትገዛ ለምሳሌ 1 ኪሎ ቡና ከገዛ ምርቃት ይባላል። ለምሳሌ 1 ኪሎ ቡና ገዝተህ እንዲህ ቢጨመርልህ አይ በቃ ኪሎ ቡና ይቅርብ ተጨማሪ ውስጥ ብለህ ትሄዳለህ። ከፍዬ እንዴት ያለ አይ ተጨማሪዋ ስንት ናት? ምንም አትሆንም፣ ትንሽ ናት። አሁን እኛ ዮሐንስ አፈወርቅ የሚለው ምንድነው? የገዛነውን ኪሎ ቡና ተተን ተጨማሪውን ይዘን ነው። ይህ ዓለም ተጨማሪ ቁንጣሪ ምርቃት ነው። ክርስቶስ የሰጠ በመደብ መንግስት ለመኖር አይደለም እንደ ተፈጠር ነው። የቱ እዚህ አይ ለመኖር አይደለም። ይሄ ዓለም በነገራችን ላይ ወልደን ከብደን አግብተን ሶስት ከወለድን በኋላ ይሄ ዓለም የሌቦች እስር ቤት ነው። አዳምና ሔዋን በገነት ሰረቁ አይደለም? ሰርቀው የት ነው ያሰራቸው? ወደዚህ ዓለም ነው ያመጣቸው አይደለም? አሁን ሸራተን አንተ ሞባይል ሰረቀልኝ ሰው እዛው ሸራተን ነው የሚታሰረው አይደለም? አግኝቶ ነው እንዴ? የት ነው የሚታሰረው? ቃሊቲ ቅሊንጦ ዝዋይ ሸዋሮቢት። አዳምና ሔዋን በገነት ሲሰርቁ ወዴት ተባረሩ? ወደ ምድር። እዚህ ምድር ላይ ሲመጡ ግን አርፈው አልተቀመጡም። የእስረኛ ጠባይ አላሳዩም። መውለድ ጀመሩ። መዋለድ። ይህ ዓለም ማለት እስር ቤት ነው እያልኩ ነው። ይህ ዓለም ስለኔው ኢትዮጵያ ብቻ እያልኩ አይደለም። አሜሪካም አውሮፓም እስር ቤት ነው። እንግዲህ አውሮፓና አሜሪካ ምን አይነት ውሃ የማይጠፋበት መብራት የማይጠፋበት ሻላ የሚበላበት እስር ቤት ማለት ነው። ይሄኛው ደግሞ ትንሽ ከፋ ያለው እስር ቤት እንደማለት ነው። ስለዚህ አሁን አዳምና ሔዋን ወደዚህ ዓለም መጥተው እስር ቤት ነው የተዋለዱት። ቅዱስ ጴጥሮስ ምን ይላል መሰለ? ወንድሞቼ በዛ ዓለም ስትኖሩ እንደ እንግዳና እንደ ስደተኛ ሆናችሁ ኑሩ ነው የሚለው። እንግዳ ለምሳሌ አንተ እኔ ቤት እንግዳ ሆነ መጣህ። ዛሬ መጣሁን አድረ ብትሄድ ይሄን ግድግዳ አፍርሳችሁ ሰፋ አድርጉት፣ ያንን ቁም ሳጥን ከዛ ጋር አንሱት ትላለህ። ምን አገባህ? የተሰጠህን በልተህ አንሶሮ አበሻ ብልጥ ነው ባይመቸው እንኳን
አቤት አቤት እንዴት ያለ ምግብ በላው ነው የሚለው እስከሚወጣ ድረስ አመስግነ እናንተ እዚህ ዓለም ላይ እንግዳ ናችሁ እንግዳ የሰጡትን በልቶ አመስግኖ ነው የሚሄደው እዚህ ዓለም እግዚአብሔር ሀብትን ቢሰጣት ድህነት ጤንነትን ቢሰጣት በሽታ አመስግናችሁ ኑሩ ምክንያቱም እናንተ ስደተኞች ናችሁ ዳዊት ምንድነው ያለው ፈላሲ አነ ውስተ ምድር በምድር እኔ ፈላሲ ነኝ ስደተኛ ወነግድ ከመኩሉ አበወየ እንደ አባቶች እንግዳ ነኝ እኔ ለዚህ ዓለም ዮሐንስ አፈወርቅ ይሄን ሲተረጉም ምን አለ መሰለ ወበከመ ጻርቃን ኮኑ ነግዳነ ለዝንቱ ዓለም ከማሁ ነነኒ ኮነ ነግዳነ ለመንግስተ ሰማያት በዚህ ዓለም ጻርቃን እንግዶች ናቸው ስደተኞች ናቸው አለ መኖሪያቸው የት ነው መንግስተ ሰማያት እኛ ደግሞ ገልብጠን መደበኛ ኑሮ ጀምረናል አለ አሁን አንዳንድ ሰው እኮ የሚሰራውን ስራ ስታየው በቃ ለዘላለም ዝኑር እንደሆነ ፈቃድ የተቀበለው ነው የሚመስለው ይሄኛው እየኖርና አይደለም አሁን ነው የሚሉት ቅዱሳን አባቶቻችን ይሄ ዓለም አሁን ለጊዜው መቆያ አንተ ታክሲ ልትጠብቅ ቁጭ ብለ ታክሲ ማዞሪያ እዛ ታክሲ መጠበቂያው ላይ ምግብ ትሰራለህ ይሄ ዓለም እኮ ታክሲ መጠበቂያ ነው እኛ ግን መኖሪያ ብለን ይዘነዋል አየህ ኤርፖርት ተሳፈሪ ኤርፖርት ለጥ ብለ አውሮፕላን ቢያመልጥ እኮ ከሰርክ አይ ለዚህ ዓለም ስንስገበገብ የእግዚአብሔር መንግስት ያመልጠናል ይሄኛው ተጨማሪ ነው ነው ምለኔ መጥፎ አይደለም ብሎናል ልበሱ ተደሰቱ ብሎናል ነገር ግን አስቀድማችሁ መንግስቱና ጽድቁን ፈልጉ በቃ እኛ መደራደር የለብንም ቋሚ እንደ ክርስቶስ ይውል ያን ቅድም የተነተነ የክርስቶስ እኮ የከፈለው ዋጋ ከዚህ ዓለም ኑሮ ጋር ምንም ያገናኙ አይ ክርስቶስ ስለተሰቀለልኝ ሱቄ ማትረፍ አለበት ካልካ አንተ ስቅለቱ አልገባም እኔ እንዴት ቆርቤ እንዴት መከናለሁ አይባል ክርስቶስ የተሰቀለው አንተ ልጅ እንድትወልድ አይደለም እንዴ ቆርቤ እኔ ስጋው ደግሞ ተቀብያለሁ የእነንተና ሱቅ እያተረፈ እኔ ከሰርልኝ ይችላል አንሱ ያንማ ቦታ መርጠ ነግድ ወይም ደግሞ ተምረ ነግድ ግብርን በጊዜ ከፈል የሚያዋጣህን ነግድ ቦታ መረጥ ያን መርጠ ብትከስር እግዚአብሔር ተጠያቂ አይደለም ብትከስርም ጥሩ ነው ብታተርፍም ጥሩ ነው እሱ ከክርስትና ጋር የሚያገናኘው ነገር አይደለም እንግዲህ ይሄንን ለማስረዳት ማሪሳቅ የሚባለው ከመጽሐፍ መነኮሳት አንዱ ነው በነገራችን ላይ የቤተክርስቲያን ጉባኤያት እንደሚታወቀው አራት ናቸው ብሉይ ኪዳን አዲስ ኪዳን መጽሐፍተ ሊቃውንት መጽሐፍተ መነኮሳት ነው መጽሐፍተ መነኮሳት በራሱ በሶስት ይከፈልና አንደኛው ማሪሳቅ ይባላል እዚያ ውስጥ በጣም የሚገርምኝ ጥቅስ አለ አሁን ቅድም ያልኩህን የዚህን ዓለም ከንቱነትና ጊዜያዊነት የሚላስረዳት ወበንቲያ ከፈጠረ ክሌታ ዓለማተ እግዚአብሔር ላንተ ሁለት ሀገር ሁለት ዓለም ፈጥሮልሃል አሃደ ዘይነብር በአምሳለ ማይደር አንደኛውን ለዘላለም የሚኖር በመኖሪያ ቤት ወሃደ ዘመናዊ አንደኛውን ደግሞ ጊዜያዊ በነገራችን ላይ ዘመናዊ ማለት የሰለጠነ ማለት አይደለም የሚያልፍ ማለት ነው እሺ ለምሳሌ አገሌ ዘመናዊ ነው ሲባል ምን ማለት ነው በጣም የተራቀቀ በቃ የገባው ቴክኖሎጂ በቃ ትናንት ያልነበረ ዛሬ ያለ ነገ የማይኖር ማለት ነው ዘመናዊ ማለት ነው አዎ አሁን ይሄ ጫማ ዘመናዊ ነው ብትለኝ ትናንት አልተመረተም ዛሬ ያለ ነገ ከሱ የተሻለ ይመረታል ትናንት ያልነበረ ዛሬ ያለ ነገ የማይኖር በጣም ባጭሩ የዘመናዊ ትርጉም የዘመናዊ ዘመኑን ለምሳሌ ዮሐንስ አፈወርቅ ሞት ዘመናዊ ነው ይላል እሺ ሞትን መቃብር ዘመናዊ ነው ይላል እንዴት ያልነበረ የኖረ የማይኖር ነው ለምሳሌ ሞት በፊት አልነበረም እሺ ኋላ መጣ እሺ ኋላ ደግሞ አይኖርም ከመጻ በኋላ አዎ አሁን ዘመናዊ ማለት ባጭር ቋንቋ ትናንት ያልነበረ ዛሬ ያለ ነገ የማይኖር ማለት ነው እና እግዚአብሔር ሁለት ቤት ፈጥሮልሃል አለ ዮሐንስ ማን ነው ማሪሳቅ አንደኛው መኖሪያ ቤት ነው አንደኛው ደግሞ ዘመናዊም ደግሞ የመስሪያ ቤት ነው እኔ በጣም ባጭር ቋንቋ ይሄን ለማስረዳት መኖሪያ ቤትና መስሪያ ቤት ብለን እንወሰደው እሺ ለምሳሌ አንተ ጧት ፊትህን ታጥበህ ጸጉርህን አበጥረህ ጥርስህን ፍቀህ ቁርስህን በልተህ ንቅጥቅጥ ብለህ ወደ መስሪያ ቤት ትሄዳለህ እሺ በቃ ዛሬ ቢሮ ገብቼ ለጥ ብዬ ተኝቼ እንቅልፌ ወጣው ብለህ ነው የምትሄደው ኧረ አይደለም ለምን ነው ሰራ አድርጌ እመለሳለሁ በቃ አሁን ጧት ወደ ቢሮ ስትሄድ የምታስበው ሐሳብ ማለት ነው ከዛ በኋላ ደግሞ ስራን ጨርሰህ የምትፈልገውን አሟልተህ ወደ ማታ ወደ ቤት ስትመለስ ደግሞ ቢሮን ምን በላት ታስባለህ በቃ ቤቴ ሄጄ አሁን ቤቴ ሄጄ ፕሮቶኮል ሶኮክ ደግሞ ሱፍ ከረባት ሊኖር ይችላል ይሄን ከረባት አውልቄ ጥዬ ይሄን ሱፍ አውልቄ ጥዬ ቱታ የለብሽ ቢጃማ የለብሽ ምክንያቱም ቤት ገመና ከታች ነው ሲራክ ቤት ገመና ከታች ነው ይላል ሀበት ሲውር ሀፍረተከ
ገመና መክተቻ ነው ይሄ መጽሐፍ ቅዱስ ቃል ነው እንዴ? አዎ እኔ እኮ ተረት ነው ይመስላል። ኧረ አይደለም። ወቤትከ ሀበ ትሴውር ኀፍረተከ ቤት ገመና ከታች ነው ይላል። ቤት ክርስቶስ ነው፣ ቤት እግዚአብሔር ነው። እግዚአብሔር ገመና ከታች ነው በሌላ ቋንቋ። ልክ ወደ ቤት ስታስብ ቤት ሄጄ ጫማዬን አውልቄ ነጠላ ጫማ አድርጌ በባዶ እግርስ ምንም ችግር አለ? ብርድ ልብስ ብትለብስ ጆንያ ማዳበሪያ ብትለብስ ማን ያያል? ቤት መብት ነው። ግን ሐሳቡ ከቤት ወደ ቢሮ ስታስብ ስራ፣ ከቤት ወደ ቢሮ ስታስብ ስራ አስበህ ነው የምትሄደው። ከቢሮ ወደ ቤት ስታስብስ እረፍት አስበህ ነው የምትሄደው። ስራን አጠናቀ ማለት ነው። አንዳንድ ጊዜ አሁን በዘመናዊ አኗኗር በጣም ትልቅ ክፍተት ተፈጥሮብናል። እንዴት? ቢሮውን ቤት ይዞ ይመጣል፣ ስራውን ይዞ ቤት ይመጣል። አንዳንዱ ሰው ሱቁን ሳይዘጋም ይመጣል፣ ሱቁን ተሸክሞ ቤቱ የሚመጣ፣ ሱቁን ታቅፎ የሚተኛል። ምን ያርግ ኔታ አይደለ? ይሁን ቤት መጥቶ እኮ ሱቁን ይዞ መተኛት ማለት መሰለህ። አሁን አንተ ሱቅ ስራ መስራት አለብህ። ሰርተህ ቤት ለማረፍ ስትመጣ አልጋ ላይ ተኝተህ፣ ለምሳሌ ሱቅን ይዞ መተኛት ማለት መሰለህ። አልጋ ላይ ተኝተህ ያ ጫማ ነገ ይሸጥ ይሆን? ስንት ዕቃ ሽጬ ይሆን? ሱቁ ነገ ያተርፍ ይሆን? አየህ፣ ሱቅህን ይዘህ አልጋ ላይ ስትተኛ ሚስትህን ትረሳትና ኑሮ ይበላሻል። ባሏን ትረሳው ኑሮ ይበላሻል። ከቢሮ እኔ አንዳንድ ሰዎች አሁን እኔ ጋር ስለ ጋብቻ ስናስተምር የመጡ ሰዎች ችግሩ ምንድነው? የቢሮውን ጣጣ ይዞብኝ ቤት ይመጣል ይላል። አየህ፣ ቢሮህን ስትዘጋ አይምሮን ዘግተህ መምጣት አለብህ። እቤት ስትመጣ ባል ነህ። አሁን አንተ ኮሜዲያን እሸቱ ነው፣ ውጭ ስትሄድ ፎቶ እንነሳ ለባብስ አምሮብህ ልትሄድ ትችላለህ። እቤት ስትሄድ ግን ፎቶ እንነሳ ይሆን ያን ቃንሰል ልትባል ትችላለህ። ሳህን ጥል ልትባል ትችላለህ። ጠቅላይ ሚኒስትሩ ሲመጡ ፎጣውን አንሳ ነው። አዎ አሁን ጠቅላይ ሚኒስትሩ መጡ ተብሎ ይችላል። እቤት ሲሄዱ ምናልባት ወይም ለሚኒስትር ጫማ አቅራቢ ሊሆኑ ይችላሉ፣ ቤት ጠራጊ ሊሆኑ ይችላሉ። ስለዚህ ቤትህ መኖሪያ ቤት ስለሆነ የምትዝናናበት ነው። አሁን ወደ ወርቁ ስንመጣ ለቅዱሳን የዓለም መስሪያ ቤታቸው፣ ያኛው ዓለም መኖሪያ ቤታቸው። ለዚህ ነው በየስንክሳሩ ላይ ወበዛቲ ዕለት አይረፈ አባ ገሌ ወበዛቲ ዕለት አይረፈት ቅድስት ገሌ፣ በዚህ ቀን ቅዱስ አባ ገሌ በዚህ ቀን አረፈ። ሞት አይልም። ሞት ብለ ሲንገላወደ ሞተው ነው። ዝም ብሎ ጊዜውን አባክኖ መቃብር ዕዳ የሆኑ ሰዎች አሉ። እና ቅዱሳን አባቶች በዚህ ሲሞቱ አረፈ ነው የሚባለው። አረፈ ምክንያት እምጻኤራቱ ለዝንቱ ዓለም ነው የሚለው። እንደው እምጻኤራቱ ለዝንቱ ዓለም ማለት ከዚህ ዓለም ውጣ ወደ ጭንቀት አረፈ። እዛ መንደድ የለ መታረድ የለ። በነገራችን ላይ በመንግስተ ሰማይ ጸሎት የለም፣ ጸሎት የለም እንዴ፣ ምስጋና ነው ያለው። ይለወጣል። አሁን ስጠኝ አይደለም፣ እዛ ላይ ደግሞ ስለሰጠኝ አመሰግናለሁ። በቃ ገብተሃል። በመጽሐፍ መነኮሳት ላይ ምን ይላል ስለ ጸሎት ሲያስረዳ? ጸሎትሰ ጎድጉዶተ ደደ ይእቲ፣ ጸሎት ማለት እንደ ማንኳኳት ናት። ወምድረ ቡአ ብእሲ፣ ሰው ከገባ በኋላ ያንኳኳል ወይ? አያንኳኳም። ስጠኝ የምትለው እስከሚሰጥ ድረስ ነው። ከተሰጠ በኋላ ግን ስጠኝ የሚለው በሚተካል ስለሰጠኝ እገኒ ለከ ጊዜው እስመ ገበርከ ሊተ፣ አድርገህልኛልና ስላደረክልኝ መንግስተ ሰማያት እስከምንገባ አስገባን ጸሎት ነበር። ከገባን በኋላ ግን ስለገባን እናመሰግናለን። በመንግስተ ሰማያት ጾም የለ፣ ጸሎት የለ፣ ቅዳሴም ቢሆን እንደዛ አድካሚ ቅዳሴ አይደለም። ማህሌት ቢሆን አድካሚ ማህሌት አይደለም። ሰዓት አድካሚ ሰዓታት አይደለም። እዛ ከሚካኤል ከገብርኤል ጋር ነው ቅዳሴ የምትገባው። አንተና ገብርኤል አብራችሁ ቅዳሴ ትገባላችሁ። አንተና ሚካኤል አብራችሁ ቅዳሴ ትገባላችሁ። እንግዲህ ይሄን አለ መስሪያ ቤት ካደረከው ነው። ቢሮ ሄዶ የሚተኛ ሰው ቤቱ ራሱ ትዳሩ ስራው እየቀዘቀዘ እየከሰረ ነው የሚሄደው። መስሪያ ቤቱ ከተበላሸበት ኑሮ ይበላሻል። አንተ መስሪያ ቤት ስታፌስ ከዋልክ ደሞዝ ይቀንሳል። መኖሪያ ቤት ሲኦል ነው የሚሆነው። መዝናኛ ቀርቶ ሀፍረት የሚሰውርበት ገመና ከታች ሳይሆን ገመና አጋላጭ ይሆናል ቤት። ለሱቅ የምትሰጠው ክብር፣ ለቢሮ የምትሰጠው ክብር ትዳር ላይ ይንጸባረቃል ማለት ነው። እዚህ ዓለም ላይ ጠንክረን ስንሰራ በመንግስተ ሰማያት ተድላ ደስታ ይሆናል ማለት ነው። መንግስተ ሰማያት ያወርስልኝ። አሜን። እግዚአብሔር ይስጥልኝ። የሚደንቅ ነው የኔታ በጣም የሚደንቅ ነው። ዋናውን ጥያቄን ሳልጠይቆት ያው በአንድ ጥያቄ ነው እንግዲህ መርሃ ግብራችን ያለቀው። ቀጣይ አንድ ይኖረናል ብዬ አምናለሁ። እጅግ በጣም ነው የማመሰግነው የኔታ። እግዚአብሔር ይስጥልኝ በእውነቱ። አንተም ጊዜህን ሰውተህ አክብረህ እዚህ ቤት ድረስ መጥተህ እኛ ስቱዲዮ ውስጥ መጥተህ ይህን ለእኛ ሚዲያ የሚሆን ፕሮግራም መስራት አለብኝ ብለህ መጥተህ በእርግጥ እኔ አንተ ሚዲያ ላይ ብዙ ጊዜ መጥቻለሁ። አሁን ደግሞ ወደ ራሴ ሚዲያ ስመጣ የመጀመሪያው በር ከፋች አንተ በመሆንህ አመሰግናለሁ። አንተ እየሰራው ባለው ስራም
እናመሰግናለን። በእውነቱ ከትንሽ ወደ ትልቅ ከዝቅታ ወደ ከፍታ መምጣት መለወጥ መቀየር እንደሚቻል በጋድ ተንቀሳቃሽ አስተማሪያችን አንተ ነህ። በርታ፣ ጠንክር። እግዚአብሔር ካንተ ጋር ይሁን። ስላከበርከኝ ያክብርህ፣ ስለሰማህን ይስማህ፣ ጊዜህን ስለሰጠን ጊዜህን ይባርክልህ። እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልኝ።